ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ ልንገራችሁ፣ በምናችሁ ታፍራላችሁ? እስኪ ንገሩ። ምናችሁ ያሳፍራችኋል? ወይኔ ፈጣሪ ብዬ ጥያቄ ነው። እሺ እንዴት ናችኋል? ምን አለ መሰላችሁ፣ እኔ ገጠመኝ ነገር ልነግራችሁ ነው እና ሰሞኑን የገጠመኝ ነገር ማለት ነው። በጣም የሚያስቅ ነገር ነው ትላላችሁ። እኔ ለእኔ ስላሳቀኝ ነው። እና ሴትዬ እና እኔ ማለት ነው አንድ ጋር ቁጭ ብለን ምን እንደገጠመኝ ታውቃላችሁ? እስከ መጨረሻው ድረስ ካያችሁ ከተመቻችሁ ላይ ካርጎች በቃ ሳቂ ብቻ ነው ያለ፣ ሌላ ምንም ነገር አላለኝም። ምክንያቱም አለ ግን አለመናገር ፈልጌ ሳይሆን ለራሴ ስለገረመኝ ነው። እና ከዛ እንላችኋለሁ። ለምንድነው ግን ሰላም ማትሉኝ? ለምን ሰላም አትሉኝም? እስኪ ሰላም በሉኝ። ግን ደህና ናችሁ? ያለው እግዚአብሔር ይመስገን። አግዙ ማለት አበረታቱኝ ለማለት ያክል ነው። የእናንተ እድገት ለሰው እድገት ነው፣ የሰው እድገት ደግሞ ለእናንተ እድገት ነው። የኔ አሁን እድገት ለሰው ነው፣ የሰው እድገት ደግሞ ለእኔ ነው። እና እንደ ምሳሌ ነው የምነግራችሁ። እሱን ሌላ ጊዜ መጀመሪያ የጀመርኩትን ነገር ሌላ ጊዜ እነግራችኋለሁ እስከመጨረሻው ድረስ። እና ቤተሰቦቼ አሁን ከዜሮ ሰብስክራይብ 40 ሰብስክራይብ ደረስኩ። አይገርምም? አሁን ደግሞ ከዚያ በላይ ብታደርጉኝ ይሳ ነው። ማልቀስ አለብኝ? ላልቅስ እንዴ? ወይ እንዳላለቅስ ብዬ እንደዚህ እያልኩ ነው። ለማንኛውም ማልቀስ አልፈልግም፣ ለዛ ነው። እንዳላለቅስ ከፈለጋችሁ የቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ አድርጉኝ። ያው እንዳላለቅስ እያወላወልኩ ነው። አይኔን በአንድ አይወጣው ማለት ነው። እንደምታዩኝ የምመስለው ራሱ